ፈርቻለሁ የምን ጉረሽ चिकन पटियाला አሁን የምንገኝበት ቦታ የመስሪያ ቤታቸውን ወይም የኪችናቸውን ፓርት ላይ ነው። እኔ አልጠበኩም ከነጨራሹ እንደዚህ እንዲሆን ከነጨራሹ ማለት ዛሬ ለመጀመሪያ ጊዜ የህንድ ምግብ ልንሞክር ነው። የምርም እንደተባለው ያስጠላል ወይስ እኛ ተሳስተናል? ከአሰራሩ ጀምሮ እስከ ዋጋው ድረስ እያንዳንዱን ነገር እናያለን። አዲስ አበባ ውስጥ አሉ ከተባሉ የህንድ ምግብ ቤቶች ውስጥ አንደኛ የሆነውን ነመስቲ ኢትዮጵያ ሬስቶራንት ልንጎበኝ ተገኝተናል። አብራችን ቆዩ። አሁን የምንገኝበት ቦታ የመስሪያ ቤታቸውን ወይም የኪችናቸውን ፓርት ላይ ነው። እንግዲህ አብረን ቆይተን ደግሞ ስለ ንጽህናቸው፣ ስለ አያያዛቸው እና ደግሞ ስለ ምግብ አሰራራቸው በሰፊው የምናይ ይሆናል። አብራችሁ ቆዩ። ሰላም፣ እንዴት ነህ? ስምህ ማን ልበል? አብዲ። እሺ አብዲ፣ አሁን ምን እየሰራክ ነው? ጋርሊክ በተናን። ጋርሊክ ማለት ጋርሊክ በተናን ነው የሚሰራው። ሊጡ ደግሞ የሚሰራው እንቁላል ይገባበታል፣ ወተት፣ ይሄ ድንበላል ነው። ልክ እንደ ቂጣ ማለት ነው። ልክ እንደ ቂጣ ለዚህ ሆነና አንድ ውስጥ ይገባል። ኦኬ። እዚህ ውስጥ ይገባና ሄዶ ነው የሚለጠፈው ማለት ነው። ሄዶ ነው የሚለጠፈው ይመስላል። አሁን ምንድን ነው ያደረኩበት? ቅቤ። ኦኬ። ይሄ ለመቅረብ ተዘጋጅቷል ማለት ነው። ኦኬ። አሁን የምሰራው ኦምሌት ነው። चिकन पटियाला ጓጉቻለሁ እስክቀምጥ። እሺ አሁን እዚህ ላይ ምን እንዳለ በደንብ በሰፊው ታስረዳኛለህ። ቂጣ का वाइट फ्लोर አለው ከዚህ ጋር ትንሽ ወተት ጀምሮ አንድ እንቁላል አለው፣ ቻው አለው፣ ትንሽ ሱጋር አለው፣ በኋላ ሚክስ ምናምን አለው፣ በኋላ ተኑሪ ጋር ሜካል። ይሄኛው ሩዝ ነው ኖርማል። እዚህ ጋር ሩዝ का ओनली कीमाम አለ፣ स्टीम राइस አለ። दिस वन चिकन पटियाला ጋር አንድ እንቁላል का आमलेट ሜክ አለ። እዚህ ጋር ተኑሪ चिकन አለው፣ चिकन का वेट ሜክ አለ። वेट በኋላ ግሬቪ ቲማቲም ሽንኩርት ጋር ግሬቪ አለ። በኋላ ዲጂ ጨምሮ ባላፍ ሳይድ እና ፐኒር አለ። ስለዚህ ከላይ ደግሞ ያለው ቺዝ ነው ማለት ነው። ቺዝ ዋይት የሆነው ፓርት ዋይት ቺዝ አለ። ቺዝ ነው። ኦኬ። ስለዚህ ይሄ በዚህ ነው ማባያ ነው። ያ ይሄ ደጂጋ በላ አንድ ላይ። ኦኬ። ስለዚህ ምን አለው እዚህ ውስጥ? ቺክን አለ፣ ዶሮ አለ። ዶሮ ሮጎ का मैरिनेशन አለ። ኦኬ። समथिंग 1 आवर्स का ना 1 आवर्स ነው 1 डे का मैरिनेशन አለ። वेट አለ። በኋላ ና तंदूरी का ग्रिल आले। ग्रिल አለ። በኋላ እንቁላል እንደዚህ አፕ ሳይድ ና እንቁላል ጨምራል። ቅድም እያየን የነበረው ማለት ነው። ኦኬ። እቺ ሶስስ this one green chutney ነው። green chutney ጋር ድመላል አለ። ድመላል አለው። ናና አለው። ናና ይጋው ይፓች አለ። በኋላ ወርጎ ምናምን ጨምራል። ሌላ ቂማም አለ። ቅመም አለ። እንግዲህ በጣም ጓጉቻለሁ እስክቀምሰው። አመሰግናለሁ። ቴንክ ዩ። ስለዚህ አሁን ዛሬ ከኔ ጋር ከአንቺ ጋር ለመጀመሪያ ጊዜ የህንድ ምግብ እየሞከርን ነው። እሺ እንጀምራ። እኔ አንቺን ነው የምከተለው። ከሩዙ ላድርግልሽ። እሺ ሽታ
ሽታው ግን ደስ ይላል በጣም ሽታው በጣም ደስ ይላል። በጣም ደስ ይቅመም ሊቀድምሽ ነው ከዚህ በጣም ባይዘው እንደምትታወቀው በደንብ በቅመም አዲዛ በጣም ብዙ አይነት ቅመም ነው ያየሁት። ኪችን ውስጥ 14 በላይ ነው ያየሁት። ቂጣው ነው ቅድም ከገረመኝ ፓርቶች ውስጥ ደግሞ ማለት ነው የቂጣ አሰራሩ አለመውደቁ አለመውደቁ እኔ ብር በቃ ወይ እስኪያር እየጠበኩ ነው ወይ ከሳሉ ነው አንቺ ብትሰሪስ የኔ ሙያማ እዛ አየር ላይ ነበር ነው። እናድርግና እንካፈላት። እኛ ኢትዮጵያውያን በመካፈል ነው የምንታወቀው። ለስላሳ ነው ደግሞ ባይዘው ቺክን ነው። ቺክን እና እንቁላል ሚክስ ሲያደርገው ይቻላል። አሰራሩ በጣም ደስ የሚል ነው። እኔ የቸኮልኩት ለዛው ዮገርት አለው ብሏል። ክሬም አለው። በደንብ ነበር ያስረዳው። አንቺ ደግሞ እስኪ እቺን ወጥ አድርጊ። ነገርኩሽ እኮ የተሰራ ማውጣት አትችይም። ማሪ ሰራ ማውጣት ከባድ ለኔ የሰጠችኝ እኔ ለቂጣ ላሩት ከተበለቀ ማለት ነው። ኧረ ማሪ ጌታ ሆይ የልብሽን ክፋት ነው የሚያሳየው። እሺ ዋው ደግሞ ደህና ነው የሰጠሽ። ባይዘው ድሬሲንጋችን በጣም ያምራል። በጣም ፕሮፌሽናል መሆናችንን ነው የሚያሳየው። እሺ አሁን ነው እንግዲህ ከምን እንጀምር? ሆነስት ሪቪው ነው የምትሰጪው? እኔ ከሩዝ ነው የምጀምረው። ከሩዝ ከምታውቂው ከማውቀው ከፈለግሽ ይሄንን ሶስ መጠቀም እንችላለን። ለዚህኛው ይሄ ለዶሮ ማለት ነው። እሺ እኩል ነው ከሁሉ ከሩዝ እኮ 5 ደቂቃ ልጠብቅ። ኖርማል አልሞት ይሄ የቴስት ነው ያለው እንደ ኖርማል ነው አይደለም። የሆነ ጎበዝ ነሽ። ቅመሙን ካወቅሽ በጣም ይሸት እንትን የሚለው ለምንድን ነው እንደዚህ የምታዋሪኝ? ታውቂያለሽ ሙያ እንደሌለኝ ኖርማል ነው። የተለየ ሩዝ ነው ያለው ማርያምን። እንደዚህ ነው ሩዝ በስመቲ ነው በእርግጥ ግን በስመቲ ነው ግን የሆነ ሽንኩርት ነው የለውም። ላይ ይሄ በሰልሰኛ እንደምንሰራው አይደለም። ይሄ ተጠብሶ ነው የሚመስለው በዘይት ብቻ። አዎ እንደዛ ነገር ነው ቴስት ያለው እንትን አይደለም። ይሄ ፍርክሽ የሚል አይነት ነገር ነው። ጉረሹ አንተ ጉረሹ ያምር ጉረሹ ተግዛም ጉረሹ ለምን ሊዶር እኮ ነው። And for the real reaction ምን ያበለው ጠፍቷል። እኔም በጣም እኔ አልጠበኩም ከነጭራሹ እንደዚህ እንዲሆን ከነጭራሹ ማለት እኔ ምን ጠብቄ እንደሆነ አላውቅም። ምን ጠበቅሽ ነው? ወጥ ለምሳሌ ወጥ ነው ጠበቅኩት። የሆነ የቀይ ወጥ ቴስት እንዲያደርግ ነው የጠበቅኩት። ግን የሆነ ለስለስ ያለ ዶሮ ነው የሚለው ኢቨን አስቸግር ግን የሆነ በጣም ደስ ይላል። ምን እንደሆነ አላውቅም፣ ግራ ገባኝ። ሶስ አሰራራቸውን በጣም ነው ደስ ቀጣይ ቻይና ቢል አለብን። የቻይና እንደም የገቡት ነገሩ አረስቴላ ሪአክሽንሽ እንዴ የቻይና እንሂድ የምትሉ ከስር ኮመንት ላይ ጻፉልን። የቻይና ቀጣይ ሄዳችሁ ሪቪው አድርጉ የምትሉ ኮመንት ላይ ገብታችሁ ጻፉልን። ሸረሪት በረድ አይ እንትን ለብለብ ምን ያምራል። ድሬሲንጋቸው ምናምን ይጣፍጣሉ ሲቀመሱ። እስቲ አልተቀመሽም? ቅድም ከምግብ ጋር ስለነበር ያው ግን ሽንኩርቱን ፊልም ማድረግ ፈልጌ ነበር። ቱ ቢ ኦነስት ያን ያህል ግን የገነነ አይደለም። የገነነ አይደለም። ነጭ ሽንኩርቱ ራሱ ደስ ይላል። ቅድም እየሰራው እያየሁት ማለት እንዴት ነው ይሄንን ቂጣ የምበለው እያልኩኝ ነበር። ፍጥጥ ያለ ነጭ ሽንኩርት ስለነበር ቂጣው ላይ የነበረው በስማ በጣም ነበር የሚያስፈራ የነበረው። ግን እዚህ ላይ ሊትራሊ በጣም አሪፍ ነው። የምን ጉረሽ አብሽ ላይ በጣም ነው የሚያምረው አጎራረስሽ። አልዋሽሽም፣ በጣም ነው የሚጣፍጠው። አንቺ በጣም ነው የጠበኩት የሆነ ነገር ትያለሽ ብዬ ሰላም እንዴት ነህ? እስቲ ዛሬ ስለ ሬስቶራንቱ ትንሽ ኢንትሮዳክሽን
ካንተ ስም ጀምሮ ያለው ነገር ንገረኝ። ኦኬ ሶ እኔ ሚኪ ይባላለሁ። ለመስቴ ኢትዮጵያ ኢንዲያን ሬስቶራንት ነው የምንገኘው። ከተከፈተ 6-7 ወር ነው አካባቢ። አዲስ ሬስቶራንት ነው፣ ኢንዲያን ሬስቶራንት ነው። የኢንዲያን ምግቦችን ነው የምናቀርበው። ሶ የኢትዮጵያ ምግቦች አሉ አክቹሊ፣ ግን ሞርሊ ደግሞ ኢንዲያን ፉድ ላይ ነው እየሰራ ያለው። በአጭር ጊዜ ውስጥ ጥሩ ተቀባይነት አግኝታችኋል። እርግጠኛም ቢሆን ምግቡን እንዳየሽው ወይ እኔ ወድጄዋለሁ። እስቲ ዛሬ ምንድነው ጉዱ ምንድነው አሰራራቸው እንዴት ነው ብለን ሪቪው ለማድረግ ነበር። ኦነስት ሪቪው ከነዋጋው ለማድረግ ነበር የመጣ ነው። በነበረን ቆይታ በጣም ደስተኛ ነበረ። እያንዳንዱን ነገር ገብተን አይተናል። በጣም ኒት እና ደግሞ ደወይ ላይክ ፕሬዘንት የምታደርጉበት መንገድ ደግሞ ኮሚትመንታችሁ ካለው ከስተመር ጋር ራሱ ለማየት ይችላል ቤታችሁን እና በጣም ነው የወደድነው። ስለጋበዛችሁን በጣም እናመሰግናለን። እኛም ስለመጣችሁ እናመሰግናለን። አሁን እንግዲህ ለተመልካቾቻችን ደግሞ የምታሳዩልን ነገር ምንድነው? የበላናቸው ምግቦች ምን እንደሆኑ ሞር ኢንትሮዳክሽኑን እና ፕራይሳቸውን አንድ ላይ አድርገን ትነግረኛለህ ማለት ነው። ሶ ፕራይሳችን በጣም አፎርደብል ነው። እስካሁን ካለው የዋጋ እንትን አፎርደብል ነው የኛ ሬስቶራንት ምግብ። ሶ ራሽሚ ከባብ ይባላል። ይሄኛው ኦልሞስት በልተሻው ጨርሳችሁታል። ሶ ራሽሚ ከባብ 999 ብር ነው። ሶ ይሄ ጋርሊክ በረና ነው የሚባለው፣ ጋርሊክ በተርና ነው የሚባለው ቂጣ ነው። ሶ 119 ብር ነው። እንደን እዚህ ጋር ሩዝ እናገኛለን። እንጀራ ራይስ ይባላል 269 ብር። ምን ቀረ? ሶ ራሽሚ ከባብ ቺክን ፓቲ ያላለ ይቀራል። ሶ ይሄኛው ምግብ በ1369 ብር። ሶ ዋጋቸው ነው ያ ከሎኬሽኑ አንጻር ያለው አዲስነት አንጻር ለኢትዮጵያ ሶሳይቲ በጣም አሪፍ የሆኑ ፕራይሲንግ ነው የሰጣችሁት። እኔ ፐርሰናሊ በጣም ወድጃለሁ። በተለይ ከባቡን በጣም አይደለ ተመቸሽ? ለዛሬ ጨረስነው። በጣም ወድጄ የበላሁት ቺክንን ከኤግ ጋር በደንብ ነው እንትን ያሉት። ላሚኔት መሆኑ በተለይ ደግሞ ላይክ አይ ቲንክ ረጅም ሰዓት ይመስላል ገብተን እንዳየነው ከሆነ ረጅም ሰዓት ይመስላል። ከዛ ደግሞ ቴስታችሁ እንዴት ነው? እያንዳንዱን ቅመም አለ ግን ፊል አላረኩትም ወይ ደግሞ ቃናው አፌ ላይ አልቀረምና በጣም ነው የወደድኩት። በደንብ አብዛኛው ጊዜኛ ሼፋችንም እንደምታየው ስንሰራ በንጽህና ነው። ኪችናችንም ውስጥ ከእናንተም በፊት የሚመጡ ሰዎች ሲመጡ ኪችናችን ገብተው የሚቀርጹት ምን ያህል ንጹህ እንደሆነ ሲሰራ በንጽህና ነው። ምክንያቱም ሰው ላይ እንዳለ ያልሽው አመለካከት ስላለው እሱ ነገር ለማሳየት ስለምንፈልግ አብዛኛው ጊዜ ሲሰራ እየቀረጸ ምናምን ነው የምናሳየው። በጣም ነው የወደድኩት። እኔ ፐርሰናሊ ፐርሰናል ፌቨራይት ነግሬያለሁ። ጓደኛዬን በግልጽ ነግራኛለች። እያንዳንዱን ነገር ቴስት አድርገናል። በነበረን ቆይታ በጣም ደስተኛ ነበርን። ስለጋበዛችሁን፣ ስለጠራችሁን፣ ደግሞ በሚገርም ሁኔታ ስላስተናገዳችሁን በጣም እናመሰግናለን። እኛም እናመሰግናለን ስለመጣችሁ። ለመስቴ ሬስቶራንት የሚገኘው ከቦሌ ስኬሌት ጀርባ ትጋ ሆቴል አጠገብ ነው። ሁላችሁ መምጣት ትችላላችሁ። የህንድ ምግብ ሞክራችሁ ማታውቁ ከሆነ እኛ የህንድ ምግብ እናቀርባለን። የሚጣፍጡ ቆንጆ ንጹህ የሆኑ ምግቦች እናቀርባለን። እናመሰግናለን ስለመጣችሁ። እናመሰግናለን። እንዴት ነበር ቆይታ? በጣም አሪፍ። በጣም አልወደድሽውም? ጨራሻ ቡና ልጠጣ ነው። ማሳረጊያው ቡና ሲሆን ደግሞ የህንድ ፉድ ላይ የህንድ ምግቦች ላይ ጥሩ ኮምቢኔሽን ይኖረናል። ዋው ምናምን ነበር። ቆንጆ ነው። በጣም አሪፍ ነው።